ሰላም የዩቲዩብ ቻናላችን ተከታታዮች፣ እንኳን ወደ ዝግጅታችን በደህና መጣችሁ። ዛሬ በአፍሪካ መድረክ ላይ ትኩረት ስለሳበው አንድ ወጣትና ጉልበታም መሪ እናወራለን። ይሄ መሪ የቡርኪና ፋሶ የአሁኑ መሪ ካፒቴን ኢብራሂም ትራኦሬ ነው። ብዙዎቻችሁ እንደምታውቁት ቡርኪና ፋሶ በምዕራብ አፍሪካ የምትገኝ ሀገር ስትሆን ከቅርብ ዓመታት ወዲህ በአስቸጋሪ የጸጥታ ሁኔታ ውስጥ ትገኛለች። በዚህ ፈታኝ ወቅት ነው ካፒቴን ኢብራሂም ትራኦሬ በወጣትነቱ የሀገሪቱን መሪነት የተረከበው። ማነው ካፒቴን ኢብራሂም ትራኦሬ? እንዴትስ ወደ ሥልጣን መጣ? እስኪ ከጀርባ ታሪኩን ጀምር። ካፒቴን ትራኦሬ በ1988 አካባቢ እንደተወለደ ይገመታል። ይህም በአሁኑ ሰዓት ኤፕሪል 2025 በ30ዎቹ አጋማሽ ላይ እንደሆነ ያሳያል። ይህም በዓለም ላይ ካሉ ሀገር መሪዎች መካከል በጣም ወጣት ከሚባሉት አንዱ ያደርገዋል። የቡርኪና ፋሶ ጦር መኮንን ሲሆን በተለይ በአማጽያን ላይ በሚደረገው ውጊያ ላይ ልምድ እንዳለው ይነገራል። ወደ ሥልጣን የመጣበት መንገድ ግን ድንገተኛና በመፈንቅለ መንግሥት የታጀበ ነበር። አስታውሱ፣ በጥር 2022 ሌላ መፈንቅለ መንግሥት ተካሂዶ ኮሎኔል ፖል ሄንሪ ሳንዳኦጎ ዳሚባ ሥልጣን ይዘው ነበር። ነገር ግን የጸጥታው ሁኔታ መሻሻል ባለማሳየቱ እና በአማጽያን የሚደርሰው ጥቃት በመባባሱ በመስከረም 2022 መጨረሻ ላይ ካፒቴን ትራኦሬ እና ሌሎች መኮንኖች ኮሎኔል ዳሚባን ከሥልጣን አስወገዱ። ትራኦሬ የሥልጣን መባረሩ ዋነኛ ምክንያት የጸጥታው ሁኔታ መባባስ እና የቀድሞ መሪ ቃላቸውን አለመጠበቃቸው እንደሆነ ገልጿል። ይህን ተከትሎም ካፒቴን ትራኦሬ የቡርኪና ፋሶ የሽግግር መንግሥት ፕሬዝዳንት ሆነው ተሾሙ። ሥልጣን ከያዙ በኋላስ ምን እርምጃዎችን ወሰዱ? ካፒቴን ትራኦሬ ሥልጣን እንደተረከቡ በዋናነት ትኩረት ያደረጉት አንደኛ፣ የጸጥታ ሁኔታን ማሻሻል፣ በአማጽ ቡድኖች ላይ የሚደረገውን ውጊያ ማጠናከር እና የሀገሪቱን ሉዓላዊ መሬት ማስመለስ ዋነኛ ዓላማቸው መሆኑን ደጋግመው ተናግረዋል። ለዚህም የጦር ኃይሉን መልሶ የማደራጀት እና የማስታጠቅ ሥራዎች ላይ አተኩረዋል። ሁለተኛ፣ የውጭ ግንኙነት ለውጥ፣ በተለይ ከቀድሞዋ ቅኝ ገዢ ከፈረንሳይ ጋር የነበረውን ግንኙነት አሻክረዋል። የፈረንሳይ ወታደሮች ከሀገራቸው እንዲወጡ አድርገዋል። በአንጻሩ እንደ ሩሲያ እና ሌሎች ሀገራት ካሉ አዳዲስ አጋሮች ጋር ግንኙነት ለመፍጠር ፍላጎት አሳይተዋል። ሦስተኛ፣ የፓንአፍሪካኒዝም እና ሉዓላዊነት አቋም፣ ካፒቴን ትራኦሬ ጠንካራ የፓንአፍሪካኒዝም እና የሀገር ሉዓላዊነት አቀንቃኝ በመሆናቸው ይታወቃሉ። የውጭ ጣልቃ ገብነትን የሚቃወሙ ንግግሮችን በተደጋጋሚ ያደርጋሉ። ቡርኪና ፋሶ በራሷ መተማመን እንዳለባት እና የራሷን ዕጣ ፈንታ በራሷ መወሰን እንዳለባት ያምናሉ። ይህ ወጣት መሪ በአቋሞቹ ምክንያት በአንዳንዶች ዘንድ በተለይ በአፍሪካ ወጣቶች ዘንድ የለውጥ እና የጸረ ቅኝ ግዛት አስተሳሰብ ምልክት ተደርጎ ይታያል። ደፋር እና ለሀገሩ ሉዓላዊነት የቆመ መሪ እንደሆነ ይቆጥሩታል። የቡርኪና ፋሶ የወደፊት ዕጣ ፈንታ እና የካፒቴን ትራኦሬ አመራር ጉዞ በብዙ ፈተናዎች የተሞላ ነው። የጸጥታው ሁኔታ መሻሻል፣ የኢኮኖሚ እድገት እና ወደ ዲሞክራሲያዊ ሥርዓት መመለስ ቁልፍ ጉዳዮች ናቸው። ወደፊት ምን አዲስ ነገር ይዞ እንደሚመጣ ጊዜ የሚፈታው ይሆናል። እናንተስ ስለ ካፒቴን ኢብራሂም ትራኦሬና ስለ ቡርኪና ፋሶ ሁኔታ ምን ታስባላችሁ? ሐሳባችሁን እና አስተያየታችሁን ከታች ባለው የአስተያየት መስጫ ሳጥን ላይ ጻፉልን። ለዛሬ ያዘጋጀነው ዝግጅት ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሰላም ሁኑ።